አሰላሙ አለይኩም ወራህመቱላሂ ወበረካቱ የቻናል ቤተሰቦች ሰላም ብያለሁኝ። እንዴት ናችሁ? ሁሉ ሰላም ከኔ ጋር ሰላም ነው አልሐምዱሊላህ አለሁኝ። እንዴት ናችሁ? ኢንሻአላህ ሰላም አላርጋችሁ በያላችሁበት። ኢንሻአላህ በአዲስ ቻናል በአዲስ ቪዲዮ በአዲስ ስራ መጥቻለሁ ማለት ነው። ዛሬ እንግዲህ ምናልባት ዩቲዩብ ለመስራት ያሰባችሁ ወይም ዩቲዩብ እየሰራችሁ ያላችሁ ሰዎች ለእናንተ ጠቃሚ የሆነና ትንሽ አስፈላጊ ነው ብዬ ያመንኩበትን ነገር ነው እየላችሁ የመጣሁት ዛሬ። እንግዲህ እንደሚታወቀው ሁላችንም አሁን ላይ በተለይ አዲስ ዩቲዩብ እየከፈትን ያለን ሰዎች ትንሽ አሁን የምንሰራቸው ስህተቶች አሉ። እነሱ ምንድናቸው? ሾርት ቪዲዮ እየለቀቅን ወይም ደግሞ ላይቭ በአስቂኝ ቪዲዮ መንፈሶቹ በሚባሉት እየሰራን ያለን ሰዎች ትንሽ ጥንቃቄ ማድረግ አለብን ማለት ነው። እንግዲህ የሚያውቅ ሰው ያውቀዋል። እኔም የምታውቁኝ ሰዎች ታውቃላችሁ። ከዚህ በፊት ሁለት ቻናል ነበረኝ። ሁለት ቻናሉም ትንሽ አላስፈላጊ ቦታ ደርሷል ማለት ነው። እንግዲህ በመንፈሶቹ በመስራት ሁለቱም ያን ያህል ጠቃሚ የማይሆንበት ደረጃ ደርሷል ማለት ነው። ሁለቱም አፕላይ መደረግ ወይም ሞኔታይዝ መሆን አልቻለም ማለት ነው። ስለዚህ ከዚህ በፊት ስንሰራ የነበራችሁ እስካሁን እየሰራችሁ የነበራችሁ ሰዎች እንግዲህ ምናልባት እድላችሁ ያውጣችሁ። ከዚህ በፊት የተሳካላችሁ ሰዎች ብዙ ሰዎች አሉ። ግን አብዛኛውን ፐርሰንት ደግሞ ብዙዎች እየተሳካላችሁ እስካልሆነ ድረስ በዚህ መንፈሶቹ በሚባሉት ነገር ላይ ያን ያህል ድፍረት ባይኖራችሁና በዚህ አይነት ስራ ላይ ባትሰማሩ ባሰሩ ብዬ እመክራለሁ ማለት ነው። ምክንያቱም የተወሰነ ሰዎች ቢሳካላቸውም አብዛኛው ሰው ደግሞ እየተሳካላቸው እስካልሆነ ድረስ ውጤታችሁን ይህን ያህል ሰው ደክሞ ወጥቶ ወርዶ ወይም ላይቭ ገብቶ ስንት ቪዲዮ ለቆ ምን ብሎ ስንት ደክሞ መጨረሻ ላይ ሞኔታይዝ መሆን መከልከል ማለት አስቡት ምን ያህል ከባድ እንደሆነ ማለት ነው። ስለዚህ ከዚህ አንፃር ምናልባት አብዛኛውን ሰው እየተሳካለት አይደለም በዚህ በመንፈሶቹ የሰራ ሰዎች። እርግጥ ነው ሰዓትም ሊጨምር ይችላል፣ ሰብስክራይብም ያመጣል። ግን ደግሞ ሰዓትም ሞልቶ ሰብስክራይብም ጨምሮ መጨረሻ ላይ ሞኔታይዝ የሚሆንበት አጋጣሚ ከሌለ በጣም አስቸጋሪና በጣም የሚያስጠላ ነገር ነው ማለት ነው። ስለዚህ በቃ በዛ አይነት ጉዳይ ላይ ባንሰራና እንደ አዲስ እስካሁን ድረስ እየሰራችሁ ያላችሁ ሰዎች ያኔ በአዲስ ቻናል የከፈታችሁ ሰዎች በምንም ተሸውዳችሁ እንደዛ አይነት ነገር ላይ እንዳትገቡ የሚል ምክር አለኝ። ከዚህ በፊት ደግሞ ቻናል ኖራችሁ በዛ አይነት ጉዳይ ላይ ያልገባችሁ ሰዎች እናንተ ማሻአላህ አላህ ያጠንክራችሁ በዛው ማለት ነው። ደግሞ አዲስም ለመክፈት ያሰባችሁ ሰዎች ደግሞ በዛ አይነት ነገር ላይ እንትን ብላችሁ ቸኩላችሁ የሰው ምክር ሰምታችሁ በዛ አይነት ጉዳይ ላይ እንዳትገቡና በዛ አይነት ጉዳይ እንዳትሰሩ የሚል ምክር አለኝ ማለት ነው። ስለዚህ ሁላችንም ሰው የደከመበትን ነገር መጨረሻውን እስከሚያይ ድረስ እና የመጨረሻውን ውጤቱን እስከሚያገኝ ድረስ ያልሆነ ስራ መስራት የለበትም ማለት ነው። ስለዚህ ሁላችንም ተጋግዘን ሁላችንም ተባብረን ሁላችንም እርስ በርሳችን እየተጋገዘን እና እየተባበረን ሰው የደረሰበት እንደርሳለን ኢንሻአላህ። ማንም የማይደርስበት ነገር የለም ማለት ነው። ስለዚህ በራሳችን ስራ በራሳችን ድካም ጫፍ ድረስ መድረስ አለብን ማለት ነው። ይሄ የሚል ምክር አለኝ። ኢንሻአላህ ሁላችሁም ዩቲዩብን ሰብስክራይብ እና ላይክ በማድረግ አበረታቱን። ኢንሻአላህ በሌላ ቪዲዮ እንገናኛለን ማለት ነው። ምንም ብትሆን መቼም እንግዲህ ባትጠቅምም አትጎዳችሁም ይችኛዋ አክባር ወይም መረጃዋ ማለት ነው። ሁላችሁም ሼር እና ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው።